ከብዙ ዘመናት በፊት ባቢሎን በምትባል ቦታ ዳንኤል የሚባል ጠቢብና እግዚአብሔርን በጣም የሚወድ ሰው ይኖር ነበር። በየቀኑ ጠዋት፣ ቀትርና ማታ ይጸልይ ነበር። ንጉሱም ዳንኤልን ስለወደደው ከዋና ረዳቶቹም አንዱ አደረገው። በዚህም ምክንያት አንዳንድ ሰዎች ቅናት አደረባቸው። ዳንኤል ይህን ክብር እንዲያገኝ አልፈለጉም። ስለዚህም አጭበርባሪ ዕቅድ አወጡ። ንጉሱን ንጉሥ ሆይ ካንተ በቀር ሌላ ማንም እንዳይጸልይ የሚከለክል ሕግ አውጣ አሉት። ንጉሱም ተስማማ። ዳንኤል ይህ እሱን ለማጥመድ የተደረገ ተንኮል እንደሆነ አወቀ። ከፊቱ ሁለት ምርጫዎች ቀርበዋል። አንድ የንጉሱን ሕግ ማክበርና ጸሎቱን ማቆም፣ ሁለት እንደ ቀድሞ ሳያቋርጥ መጸለይ። ዳንኤል የጠቢብ ምርጫ መረጠ። ልክ እንደ ሁል ጊዜው ወደ እግዚአብሔር መጸለይ ነው።